ጤና ይስጥልን እንደምን አላችሁልን ውድ ቤተሰቦቻችን። በዛሬው ፕሮግራማችን ጋዜጠኝነት በኢትዮጵያ ምን ይመስላል የሚለውን ከተለያዩ መዛግብት ያገኘናቸው መረጃዎች የምናደርሳችሁ ይሆናል። አብራችሁን ቆዩ። በዳግማዊ አጼ ምኒልክ ዘመነ መንግስት እንደተጀመረ የሚነገረው የዘመናዊ ጋዜጠኝነት ጅማሮ ከማተሚያ ማሽን ቴክኖሎጂ መታወቅ ጋር የቀጥታ ግንኙነት አለው። ኢትዮጵያ ከአውሮፓውያን ጋር የዲፕሎማሲ ግንኙነት መጀመሯ እንዲሁም የዳግማዊ ምኒልክ ትምህርት ቤትን ተከትሎ በሐረር፣ በአስመራ፣ በድሬዳዋና በሌሎችም የኢትዮጵያ ከተሞች የዘመናዊ ትምህርት መስፋፋት መጀመሩ ሌላው ከጋዜጠኝነት ጅማሮ ጋር የሚያያዝ ጉዳይ ነው። በ1883 ዓ.ም ገደማ ብላታ ገብረ እግዚአብሔር በእጅ እየጻፉ በየሳምንቱ በአዲስ አበባ በአደባባይ ለሕዝብ ያነቡ ነበር። በኢትዮጵያ የመጀመሪያው ተከታታይ ጋዜጣ አእምሮ እንደሆነ በሰፊው ቢታወቅም ቀደም ብሎ የጋዜጣ ስራ ተጀምሮ ነበር። አባ በርናንድ የተባሉ ፈረንሳይ ቆዳ ሐኪም በ1887 ዓ.ም ገደማ በሐረር ከተማ ለሳምንት ኢትዮጵያ በሚል ህትመት የጀመረው የአማርኛ ጋዜጣ የመጀመሪያው ጋዜጣ እንደሆነ ይነገራል። ጋዜጣው የስጋ ደዌ በሽታን ለመከላከል ለሚደረግ ዘመቻ ህዝብን ለማስተማር በሚል ነበር የታተመው። የአእምሮ ጋዜጣ የመጀመሪያው እትም በ1894 ዓ.ም በ24 ኮፒ በእጅ ተጽፎ ወጣ። በቀጣይ እትሞች የማባዣ ማሽን ቴክኖሎጂን በመጠቀም ከህትመት እስከወጣበት እስከ 1908 ዓ.ም ድረስ በየሳምንቱ በ200 ኮፒ ተባዝቶ ይሰራጭ ነበር። በዘመኑ መታተም ከጀመሩት ጋዜጦች ሌላኛው ጎህ ጋዜጣ ነበር። የጎህ ጋዜጣ የመጀመሪያው እትም ሐምሌ 17 ቀን 1900 ዓ.ም ነበር የወጣው። በልጅ ኢያሱ ዘመን ማተሚያ ቤቶች መስፋፋት ጀምሮ ነበር። በ1903 ዓ.ም የተቋቋመው ኢምፔሪየር ኢትዮጵያን እንዲሁም መሲሕ ዴባ በተባለ ፈረንሳይ ባለቤትነት በ1905 ዓ.ም የተመሰረተ ሌላ ማተሚያ ቤት ነበር። ይህም ለህትመት ሚዲያ መስፋፋት መልካም አጋጣሚን ፈጥሯል። በ1905 ዓ.ም በኢትዮጵያ የመጀመሪያው በውጭ ቋንቋ ወይም በፈረንሳይኛ ቋንቋ የሚታተም ጋዜጣ ተመሰረተ። ጋዜጣው መሲሕ ሊዮፖልድ ፖላር በሚባል ፈረንሳይ አዘጋጅነት ይወጣ የነበረ ሳምንታዊ ጋዜጣ ነው። አልጋ ወራሽ ራስ ተፈሪ በአንደኛው የዓለም ጦርነት ወቅት በጀርመን መሪነት የተደራጀውና የተለያዩ የአውሮፓ ሀገራትን ወይም አላይድ ፓወርስ በሚል በአባልነት የያዘው ቡድን በኢትዮጵያ ላይ ሰነዝረው በነበረው አፍራሽ ፕሮፓጋንዳ መልስ ለመስጠት በኢትዮጵያ እየተደረጉ ስለነበሩ የዘመናዊነት እንቅስቃሴዎች የሚዘግብ የጦር ወሬ ዋር ኒውስ የተባለ ጋዜጣ እያዘጋጁ በኢትዮጵያ ለሚገኙ ዲፕሎማቶችና አምባሳደሮች ያሰራጩ ነበር። የማተሚያ ቤቶች እንዲስፋፉ ጥረት ያደርጉ የነበሩት ራስ ተፈሪ መኮንን በኢትዮጵያ የዘመናዊ ፕሬስ ጥንስስና እድገት ውስጥ ታላቅ ቦታ አላቸው። ራስ ተፈሪ በ1916 ዓ.ም የተቋቋመው የብርሃንና ሰላም ማተሚያ ቤት እንዲመሰረት የነበራቸው ሚና የላቀ ነበር። ይህንን ተከትሎም አዳዲስ የህትመት ውጤቶች መታየት ጀመሩ። በ1917 ዓ.ም በዋናነት ተራማጅ ሀሳቦች የሚንሸራሸሩበት ሳምንታዊው የብርሃንና ሰላም ጋዜጣ ተመሰረተ። በተመሳሳይ ዓመት ከህትመት ውጭ ሆኖ የቆየው አእምሮ ጋዜጣ ዳግም ወደ ህትመት ተመለሰ። በአምስቱ ዓመት የኢጣሊያ ወረራ ዘመን የጋዜጠኝነት ስራ ተቋረጠ ማለት በሚያስችል ደረጃ ተቀዛቅዞ ነበር። የፋሺስት ጦር በድሬዳዋ በሐረርና በጅማና በሌሎችም አውራጃዎች ይገኙ የነበሩ ማተሚያ ቤቶችን አውድሟል። በአዲስ አበባ ይገኙ የነበሩ ማተሚያ ቤቶችን ደግሞ ለራሱ ፕሮፓጋንዳ ፍጆታ ለማዋል ተጠቅሞባቸዋል። በጠላት የወረራ ዓመታት የኢትዮጵያን አርበኞች ለቅስቀሳ ይጠቀሙበት የነበረ ባንዲራችን የተባለ ጋዜጣ ይሰራጭ ነበር። ወራሪውን የፋሺስት ኢጣሊያን መንግስት ይደግፉ በነበሩ ኢትዮጵያውያን የሚዘጋጅ የቄሳር መልእክተኛ የተሰኘ በአማርኛ ቋንቋ ይታተም የነበረ ጋዜጣና መጽሔትም ነበር። በአምስቱ የፋሺስት ወረራ ዓመታት የታየው አዲስ ነገር ቢኖር ከሀገር ተወላጆች ስፖርት መምሪያ ስር በኢትዮጵያውያን መካከል ስለሚደረገው ውድድር በአማርኛ ቋንቋ የሚታተሙ ጋዜጦች አጫጭር መረጃዎችን በማውጣት ለህዝብ ማቅረባቸው ነበር። ይህም የጋዜጣ ላይ ስፖርት ዘገባ ጅማሮ ተደርጎ ይወሰዳል። በአምስቱ የፋሺስት ወረራ ዓመታት ተዳክሞ የነበረው የህትመት ሚዲያ ከድል በኋላ ባሉት ዓመታት ማንሰራራት ጀመረ። በዚህም
በአዲስ መንፈስ የተጀመረውን የኢትዮጵያን የወደፊት እርምጃ ታበስር ዘንድ የአዲስ ዘመን ጋዜጣ ተመሰረተች። የመጀመሪያዋ እትም ግንቦት 30 ቀን 1933 ዓ.ም ሲወጣ ዋና አዘጋጅ የነበሩት ጸሐፊ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ ነበር። በየካቲት 29 ቀን 1934 ዓ.ም በመንግስት የሚወጡ ሕጎች፣ ደንቦችና መመሪያዎች የሚወጡበት የነጋሪት ጋዜጣ ተመሰረተ። በ1935 ዓ.ም በእንግሊዝኛ ቋንቋ የሚታተመው ኢትዮጵያን ሄራልድ ጋዜጣ ምስረታው ነበር። እስከ 1930ዎቹ መጨረሻ ባለው ዘመን ማዕቀፍ የጋዜጠኝነት ዘርፉ ዋነኛ ተግዳሮት የነበረው በቂ የህትመት ሚዲያ ለመኖር እንዲሁም በሙያው እንቅስቃሴ ያደረጉ የነበሩ ሰዎች የጋዜጠኝነት ወይም ተያያዥ ዘመናዊ ትምህርት የተማሩ አለመሆናቸው እንደነበር በዘርፉ የተደረጉ ጥናቶች ይጠቁማሉ። በ1930ዎቹ አጋማሽ ገደማ ደግሞ ሌላ የጋዜጠኝነት ሙያ ማነቆ ተወለደ። ይህም ከሳንሱር ጋር የተያያዘ ነበር። የህትመት ሚዲያው በአንጻራዊነት መስፋፋቱን ተከትሎ የአፄ ኃይለ ሥላሴ መንግስት የዘርፉን እንቅስቃሴ ለመቆጣጠር እንዲያስችለው በ1935 ዓ.ም አንድ አዋጅ አጸደቀ። አዋጅ ቁጥር 28 1935 ዓ.ም በሚል በነጋሪት ጋዜጣ የወጣው ይህ አዋጅ በዋናነት ማተሚያ ቤቶችን ስለመቆጣጠር ያትታል። የጋዜጠኝነት ዘርፉ ተግዳሮቶች እየተበራከቱ ቢመጡም በተለይ የህትመት ሚዲያውን የሚቀላቀሉ ጋዜጦች ጨምሮ ነበር። በ1944 ዓ.ም የዛሬቱ ኢትዮጵያ ጋዜጣ ተመሰረተ። ጋዜጣው የመጀመሪያው ዋና አዘጋጅ ደግሞ አንጋፋው ጋዜጠኛ ሳቡሬ ነበሩ። እስከ 1940ዎቹ አጋማሽ ባለው የዘመን ማዕቀፍ ይታተሙ የነበሩት አብዛኞቹ ጋዜጦች ትኩረት በሞራል፣ ግብረ ገብነት፣ ንጉስና የንጉሳውያን ቤተሰቦችን ስለማወደስ፣ ስለ ጀግንነት፣ አገር ፍቅር እና በመሳሰሉት ጉዳዮች ላይ ነበር። ሚዲያ የህዝብ ብሶትና ችግሮች በነጻነት የሚያስተጋባበት መድረክ እንዲሆን የአፄው ስርዓት የሚፈቅድ አልነበረም። ሆኖም አልፎ አልፎም ቢሆን መንግስትን እስካልነኩና ለዘውዳዊ ስርዓት አደጋ አለመሆናቸውን እስከተረጋገጠ ድረስ ነጻ የህዝብ ውይይቶች በጋዜጦች መስተናገዳቸው አልቀረም። ከ1940ዎቹ አጋማሽ ጀምሮ የአፄ ኃይለ ሥላሴን መንግስት በነጻነት የመናገርና የመጻፍ መብት አስፈላጊነትን እንዲያከብርና የሚያስገድዱ ዓለም አቀፍ ውጫዊና ሀገር አቀፍ ውስጣዊ ሁኔታዎች ተፈጠሩ። ከውጫዊ ተጽዕኖች ዋናው በነጻነት መጻፍና መናገርን አጥብቆ የሚከለክለው የኢትዮጵያ ሚዲያ በምዕራባውያን ሀገራት ብቻ ሳይሆን በወቅቱ ነጻ በነበሩ አፍሪካውያን አገሮች ሳይቀር በተደጋጋሚ ይተች ነበር። እንዲሁም ንጉሠ ነገሥቱም ለዚህ ትችት ምላሽ እንዲሰጡ የቅርብ ሰዎቻቸው ያሳደሩባቸው ጫና ነበር። ከውስጣዊ ገፊ ምክንያት ተጠቃሹ ዘውዳዊ መንግስት ከ1890 ዓ.ም እንደ አውሮፓውያን አቆጣጠር ጀምሮ በጣሊያን ቅኝ ግዛት ስር የቆየችውን ኤርትራን ከተቻለ ሙሉ ለሙሉ ካልሆነም በፌዴሬሽን ከኢትዮጵያ ጋር የማዋሃድ አጀንዳ ስለነበረው ነው። ከመስከረም ወር ከ1945 ዓ.ም ጀምሮ ኢትዮጵያን ይህን ፍላጎቷን በይፋ ለተባበሩት መንግስታት ድርጅት አቀረበች። ይህ የመንግስት ውጥን ይሳካ ዘንድ በሁለቱ ሀገሮች መካከል የነበረውን ሰፊ ክፍተት ማጥበብ ያስፈልጋል። ለአብነት ያህል በኤርትራ የሚዲያ ነጻነት በንጽጽር የተሻለ በመሆኑ ኢትዮጵያ የሚዲያ ምህዳሯን ማስፋት ነበረባት። በ1947 ዓ.ም የህገ መንግስት ማሻሻያ ያደረገች። የተሻሻለው ህገ መንግስት የነጻ ሚዲያ አስፈላጊነትን የሚደነግግ አንቀጽ ለማካተት ቻለ። ይህ አንቀጽ ተከበር ዘንድም በርካታ ማሻሻያዎች ተከናወኑ። ለአብነትም የኢትዮጵያ ድምጽ ቮይስ ኦፍ ኢትዮጵያ የተሰኘው ሳምንታዊ ጋዜጣ ተመሰረተ። የኢትዮጵያ ድምጽ ጋዜጣ የቀዳማዊ ኃይለ ሥላሴ የ5ኛ ዓመት የወርቅ ኢዮቤልዩ የንግስና በዓል በተከበረበት ጥቅምት 23 ቀን 1948 ዓ.ም የመጀመሪያው እትም ወጣ። ጋዜጣው ህዝባዊና ነጻ እንደሆነ ቢገለጽም ከመንግስት ተጽዕኖ ነጻ አልነበረም። የማስታወቂያ ሚኒስቴር በጋዜጣው የሚወጡ ጽሑፎችን ለስርዓቱ አደጋ ለመሆናቸውን ይከታተል ነበር። በጋዜጣው የሀገር ፍቅር፣ የኢትዮጵያ ታሪክ መዘከር፣ መንግስትን የሚተቹ ነገር ግን ለስርዓቱ አደጋ ሊሆኑ የማይችሉ ጉዳዮች ይነሱ ነበር። በየሳምንቱ ሐሙስ ይወጣ የነበረው የኢትዮጵያ ድምጽ ጋዜጣ እንደ ተቋቋመ ዋና አዘጋጅ አልነበረውም። የጋዜጣው የበላይ ጠባቂ ደግሞ የሀገር ፍቅር ማህበር ሆኖ በቦርድ ነበር የሚመራው። በጋዜጣው ይሰሩ የነበሩት ደግሞ ከአዲስ ዘመንና ከኢትዮጵያን ሄራልድና ሌሎች የመንግስት ሚዲያዎች የተሰባሰቡ ጋዜጠኞች ነበሩ። ጋዜጣው የአደረጃጀት ለውጥ አምጥቶ በዋና አዘጋጅነት መመራ ሲጀምር የመጀመሪያዎቹ ዋና አዘጋጆች የነበሩት አምባሳደር ዘውዴ ረታ እና ሚስተር ሪቻርድ የተባሉ ካናዳዊ ነበሩ። በ1950ዎቹ የመጀመሪያው የጦር ሰራዊትና ክቡር ዘበኛ የራሳቸው ጋዜጣ ነበራቸውና
ፖሊስ ሰራዊትም ከታህሳስ ግርግር በፊት ጋዜጣ ለማቋቋም ተነሳ። በዚህም ጥቅምት 23 ቀን 1953 ዓ.ም የፖሊስና እርምጃው ጋዜጣ የመጀመሪያው እትም ወጣ። በወቅቱ የጋዜጣው ዋና አዘጋጅ የነበሩት አንጋፋው ደራሲ ተርጓሚና ጋዜጠኛ ማሙድ ነበሩ። ከ1950ዎቹ ቀደም ብሎ የህትመት ሚዲያው ዘርፍ በዋናነት ይከወን የነበረው በጋዜጦች ነበር። ይወጡ የነበሩት መጽሔቶች ጥቂት ነበሩ። ከቀደምት መጽሔቶች መካከል ለመጥቀስ ያህል በሲልቪያ ፓንክረስት ዋና አዘጋጅነት በሁለት ሀገራት በኢትዮጵያና በእንግሊዝ ይታተም የነበረው ኢትዮጵያን ኦብዘርቨር፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታትሞ የነበረው ተዋሕዶ፣ በኢትዮጵያ ወንጌላዊ ቤተክርስቲያን የሚታተመው ብርሃን፣ በኢትዮጵያ ሴቶች ማህበር ኢትዮጵያን ዊሜን ዌልፌር አሶሲዬሽን አዘጋጅነት ይሰራጭ የነበረው አዜብ፣ ከሳቴ ብርሃን፣ ለልበ ጠቢባን እንዲሁም መነን ይገኙበታል። አብዛኞቹ መጽሔቶች በመንግስት አሊያም በተለያዩ ማህበራት ወይም ተቋማት የሚዘጋጁ ነበሩ። በሀገራችን የህትመት ሚዲያ ታሪክ የመጀመሪያው ግል መጽሔት ጸደይ ይሰኛል። የመጽሔቱ ባለቤትም ዋና አዘጋጅ ደግሞ በወቅቱ የቤተ መንግስት ጉዳዮች ዘጋቢ የነበረው ጋዜጠኛ ጌታቸው ተካልኝ ነበር። በ1950ዎቹ ባለው የዘመን ማዕቀፍ ጋዜጠኝነት ይከወን የነበረው በአብዛኛው ከቤተ ክህነት በወጡ ሰዎች ነበር። ያሬድ ገብረ ሚካኤል፣ መርሴ ሐዘን ወልደ ቂርቆስ፣ ፍቅሬ ወልደሃና ብላታ ወልደ ጊዮርጊስ ቀዳሚ ጋዜጠኞች ነበሩ። በተለይም ብላታ ወልደ ጊዮርጊስ ለዘመናዊ ጋዜጠኝነት ዘርፍ መሰረት የጣሉ የዘርፉ ባለውለታ ናቸው። በዚህም በ1960ዎቹ በማስታወቂያ ሚኒስቴር የኢትዮጵያ ጋዜጠኞች አባት የሚል ማዕረግ ተሰጥቷቸዋል። የጋዜጠኝነት ሙያ የወንዶች ብቻ ተደርጎ በሚቆጠርበት በዚያን ዘመን ይህን ፉርሽ ያደረገች እንስት ጋዜጠኛ ሮማን ወርቅ ካሳውን ነበረች። ጋዜጠኛ ሮማን ወርቅ ካሳውን ከ1940ዎቹ አጋማሽ እስከ 1960ዎቹ መጨረሻ በኢትዮጵያ ሬዲዮ አገልግሎት በዜና አንባቢነት፣ በፕሮግራም አዘጋጅነት ያገለገለች በኋላ ለመጡ ሴት ጋዜጠኞች አርአያ የነበረች ፋና ዋጊ ጋዜጠኛ ናት። እሌኒ መኩሪያ፣ ሶፊያ ይልማ፣ እሌኒ ፈጠነ፣ አሰገደች በርታ፣ አሰገደች ብዙነህ፣ አባይነሽ ብሩ፣ አለማዝ ደጀኔና ሌሎችም የጋዜጠኛ ሮማን ወርቅ ካሳውን መንገድ ተከትለው የመጡ አንጋፋ ሴት ጋዜጠኞቻችን ናቸው። ቀደም ተሳትፎ የነበራቸው ጋዜጠኛ ሮማን ወርቅ የመነን መጽሔት የመጀመሪያዋ አዘጋጅ ነበሩ። በርካታ ምንጮች የጋዜጠኛ ሮማን ወርቅ ካሳውንን የመጀመሪያ ሴት ጋዜጠኛ እንደሆነች ቢያሳዩም ጋዜጠኛ ብዙ እንደማገኝ በኢትዮጵያና ብቻ ሳይሆን በአፍሪካ ጭምርም የመጀመሪያ ሴት ጋዜጠኛ እንደሆነች የሚገልጹ መረጃዎች አሉ። ምናልባትም ጋዜጠኛ ብዙ እንደማገኝ በህትመት ጋዜጠኝነት ዘርፍ የነበረች መሆኗን፣ በአንጻሩ ደግሞ ሮማን ወርቅ ካሳውን በሬዲዮ ዘርፍ መስተማራቷ በሰፊው ለህዝብ እንድታወቅ ያደረገ ሊሆን ይችላል የሚል ግምት ያሳድራል። በ1950ዎቹ የጋዜጠኝነት ዘርፍ አሉታዊም ሆነ አዎንታዊ ተጽዕኖ የነበራቸው በርካታ ሁነቶች ተስተናግደዋል። ወቅቱ የህትመት ዘርፉ የረጅም ዘመን ማነቆ ሆኖ የቆየው የሳንሱር ህግ ተጠናክሮ የቀጠለበት ነበር። በተለይም የ1953ቱ ያልተሳካው መፈንቅለ መንግስት ሙከራ በጋዜጠኝነት ሙያና ሙያተኞቹ ላይ ያሳረፈው ተጽዕኖ ቀላል አልነበረም። ከለውጥ ኃይሎች ጋር ወግኗል ያላቸውን ጋዜጠኞች ከስራቸው መባረር፣ ከዚህ አልፎም የእስር እርምጃ መውሰድ ጀመረ። ይህን ተከትሎ በርካታ ጋዜጠኞች አገር ጥለው ተሰደዱ። ከ1953 መፈንቅለ መንግስት ጋር ተያይዞ ለእስር ከተዳረጉት ውስጥ ጋዜጠኛ ሀዱስ አብሮ ይገኙበታል። ብዙ ባይነገርለትም በ1958 ዓ.ም የኃይለ ሥላሴ መንግስት በኃይል ለማስወገድ የወጠነ ሌላ የመፈንቅለ መንግስት ሙከራ ተካሂዶ ነበር። ይህን ተከትሎም የዘውዳዊ መንግስት የአፈና መሳሪያውን ከምንጊዜውም በላይ አጠናከረ። በዋናነትም በጋዜጠኝነት ዘርፍ ላይ ከበድ ያለ ቁጥጥር ለማድረግ እንቅስቃሴ ጀመረ። በዚህም ማንኛውም የህትመት ውጤት ከመታተሙ በፊት ጥብቅ ቅድመ ምርመራ ወይም ሳንሱር እንዲደረግበት የሚደነግገው አዋጅ ቁጥር 46 1958 አንቀጽ 20 በስራ ላይ ዋለ። ከ1950ዎቹ በጎ እውነቶች ተጠቃሹ በጋዜጠኝነት ወይም በተዛማጅ ትምህርት መስኮች በሀገር ውስጥና በውጭ ሀገራት ከፍተኛ የትምህርት ተቋማት የሰለጠኑ ወጣት ጋዜጠኞች ብቅ ማለት መጀመራቸው ነው። በ1960ዎቹ ደግሞ የስፖርት ጋዜጠኝነት አንድ ደረጃ ከፍ ያለበት ነበር። በዚህም በኢትዮጵያ የመጀመሪያው ስፖርት ጋዜጣ የካቲት 29 ቀን 1961 ዓ.ም ተመሰረተ። ስፖርት ፋና የተሰኘው ጋዜጣው ሳምንታዊ ስፖርታዊ ዜናዎችን በአማርኛና በእንግሊዝኛ ቋንቋዎች ይዘግብ ነበር። ለጋዜጣው መመስረት የጋዜጠኛ ሰለሞን ተሰማ ሚና ትልቅ እንደነበር ይነገራል። በርካታ ጋዜጦች ቋሚ አምዶች ከፍተው ስፖርታዊ ዘገባዎችን ማቅረብ የጀመሩትም ከ1960ዎቹ ጀምሮ ነበር። በዚህ ረገድ ተጠቃሽ የሚሆኑት
ጋዜጠኞች አቶ ጥላሁንና አቶ ግርማ ሰይፉ በአዲስ ዘመን ጋዜጣ፣ አቶ አበበ ወልደ ጻድቅ የኢትዮጵያ ድምፅ ጋዜጣ፣ አቶ ተስፋዬ ገብረ ሚካኤል አስመራ ላይ ትታተም የነበረው ህብረት ጋዜጣ፣ አቶ ጸጋዬ ታደሰ፣ አቶ አህዱ ሳቡሪ እና አቶ ፍቅሩ ኪዳኔ በዛሬቱ ኢትዮጵያ ጋዜጣ የተለያዩ ስፖርታዊ ወሬዎችን ለህዝቡ በማድረስ ከፍተኛ አስተዋጽኦ አበርክተዋል። ውድ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ፕሮግራም በዚሁ ያበቃን። በቀጣይ በሌላ ፕሮግራም እስክንገናኝ ድረስ መልካም ጊዜ። ቻናላችንን ከወደዱት ሰብስክራይብ፣ ላይክ፣ ሼር በማድረግ ያበረታቱ።